ዋትስ ጉድ ዩቲዩብ እንደምን አላችሁ? እንደምን ሰነበታችሁ? ዛሬ መሰረዲ ነው ያሳየው ያክሽን ወደ ቤት ይርኩኝ ዶም ስዊትን አየሁትና ለምን ገብቼ አልቀርጽም አልገባ ለማለት ነው። አሁን ሰዓቱ ማለት ነው አጉርሳ ነው 8 ሰዓት ከሩ ምናምን ነው። ዛሬው የሚከፈተው 9 ሰዓት ነው። ምሳ አልበላሁም ነበር ስለሚደበኝ ብዬ ኮካና ብስኩት ገዛው ከዚህ አካባቢና ዛሬ እንገባለን። እየተራመድኩ ማለት ነው ብስኩቴንና ፔፕሲን እየጠጣሁ ነበር። አሁን ኦልሞስት ትንሽ መሰለኝ የሚቀረኝ አይገስ አሁን 2 ሰዓት ከ20 ሆኗል። አይገስ እዛ እስከ 10 ደቂቃ በኋላ ምናምን ደርሳለሁ ደቅ ምናምን ብዬ 9 ሰዓት ይላል ተስፋ አደርጋለሁ። አሁን የተራመድኩ ነው እዚህ ጋር ነኝ። ያላግ ፍሬንድሺፕ ወይም ደግሞ ብቻ የሆነ ፓርክ ነበር። ከዚህ ውስጥ አንዴ መጥቼ ነበር ግን አላሰብነውም ነበር እዛ ለማንገባም ብለን ማለት ነው። ከነ ሃኒኔ የዱርና ተሰይ ነበር መሰለኝ አብረን ነበር ጣራ ነበር የመጣነው። ኤኒዌይስ ውስጥ ገብቼ ደግሞ አሳያችኋለሁ። ለቻችሁ እንግዲህ ስቴይ ቱን ፒስ። ፋይናሊ ደርሰናል። ኦልሞስት አከን ሴ ፊት ለፊት ላይ ያለው ነው። ይሄን ይመስላል። እዚህ ነው የምንገባው ማለት ነው። ስቱዲዮ ያለው ነገር ስማርት ያስቆሰበለ ባል ትንሽ ደቂቃ መሰለኝ ለማስገባት 15-10 ደቂቃ ይመስለኛል። ያለው ነገር እዛው አሳያችኋለሁ። እንግዲህ እስቲ እየተራመድን ነው። አሁን እዛ ጋር ለመግባት በዚህ ተራምደን ዞረን ምናምን ነው የምንገባው። አይገስ ምን ማለት ነው እንዞራለን ማለት ነው። ገብተን አሳያችኋለሁ። ፒስ ሳርሊ ማለት ነው ሎኬሽናችን አስበላችን ወይም ደግሞ እኔ ሪከርድ ሳረግ ሳላገምቼ ነበር የመጣሁት ማለት ነው። ኤኒዌይስ እኔ ሌላ ቦታ ነበር የነበርኩት ስላየሁት ብቻ በዚህ በኩል መጣሁ። ትልቅ ስህተት ሰራው ማለት ነው። ታች ወርጄ ሰው ጠይቄ ምናምን ነገር በላይ ነው አይደል የተመለስኩት ማለት ነው። የመጣሁበት መንገድ ደከመኝ መስማ ይላል ደከመኝ። ኤኒዌይስ የኮስቲ እንደዚህ አይነት ስህተት አጋጥሟችሁ ነው በጣም ነው የሚደብረው። በሰዓት መንገድ ተሳፈፈሰ። ፋይናሊ ከስንት ልፋት በኋላ መግቢያውን አገኘን። ገብታ ምናምን ደግሞ ይኑር አይኑር ቢሉ ነው ጉድ እኮ ነው። እዚህ ነው ለማንኛውም ገባል ሳርሊ ማለት ነው። ወዮ ደግሞ ማለት ነው እግዚአብሔርን እያልኳችሁ ነበር መሰለኝ። አሁን ነው እዚህ ጋር ቆሜ ማለት አይኖርም ቢሉንስ የለም ቢሉንስ ፋክ ብቻ ወይኔ እግዚአብሔር አላሙት እያወራሁ ስለነበር ይሆናል ብዬ አላሰብኩም። ኤኒዌይስ የለም አይሰራም። ሰሞኑን ይሰራል ለማለት ያው እየሳቀ ማለት እንዲያ ሲያስጠላ ሄጂ ምግብ ቤት ገብቼ ምግብ መብላት ምሳዬ መብላት እችል ነበር። የምሰጠው ርቀት ነበር ይሄን መስጠት እችል ነበር። ኤኒዌይስ ያልታሰበ ነገር አጋጠመን። ወይ ይሄን ነገር ተራምጂ እግዚአብሔር በጣም የሚያስጠላው እደብራችሁ እንዴ ቻላቅም አሁን ኤኒዌይስ የተራመድን ነው ወደ ሜክሲኮ እንሄዳለን። ከዛ በኋላ ያለውን ደግሞ አሳያችኋለሁ ማለት ነው። ባላቅስ ደስ ይለኛል። እግዚአብሔር ባላቅስ ደስ ይለኛል። እሱ ብቻ ሊድ ድራመት በጣም ያሳቀኝ። እግዚአብሔር አልጠበኩም በምንም ተአምር እንደዚህ ያልጠበኩም አላውቅም። አሁን እያወራሁ ያለው ነገር ከረዘመ አልገባችሁም እና ስታዩት ቀላል ነው፣ ግን እዚህ ጋር ሆኜ አሁን የተራመድኩት እኔ ማቀው ያቀርኩት እኔ ማቀው ወይስ አሁን ሜክሲኮ እንሄዳለን ማለት ነው። እንግዲህ ይመቻችሁ፣ አሳያችኋለሁ ከዚህ በኋላ ያለው ማለት ወደ ሜክሲኮ ላይ ነው። ታክሲ ጠበቅ ነበርና ሰረሊ ነው ቸገርና ተሰከረ ለምን አውጥቼ አላሳያችሁም ብዬ
ያልኩት አውትፊት ይሄን ይመስላል ማለት ነው። አሁን እዚህ ከጎን ላይ የምታዩት ማለት ነው ይሄን የመሰለ አውትፊት ነው። የለም ብለው መልሰውኝ ያስደብሩ። ፋይናሊ ሜክሲኮ ደረስን በባስ ተጋፍተን። ስማ አዝቀን ይታል ነው። ኤኒዌይስ ሰውን ያለው ሜክሲኮ ነው። አሁን ደግሞ ጀሞ እንሄዳለን። ይሄ ነው ለቀምሰተው ጀሞ ነው። ሶያ ጀሞ ደግሞ ታክሲ እንዴት እንደምዝግ እግዚአብሔር ነው የሚያውቀው። አሁን ኦልሞስት 9 ሰዓት ነው መሰለኝ። ፉሊ ቶሎ ደርሳለሁ ያስባሉ። ይጋና እስኪ ምን አፕል እንደሚያደርግ ሪከርድ ማድረግ ረሳውና ማለት ነው። ጀሞ ደርሼ ጀሞ ደግሞ ጀሞ ሚካኤል መጣሁ ማለት ነው። ይሄን እቃ ማቀበለው እዚህ ነው። እንደምንም ደርሻለሁ። ትራፊክ ምናምን በጣም ትልቅ ነበር። ስመጣ ቀርቻለሁ። ላሳይቻችሁ ስለነበር አሁን ደግሞ ከዚህ ደግሞ ሌላ ቦታ እንሄዳለን። እንግዲህ የለፋ ቀን ነው ይባላል። በዚህ አይነት ቀን እናሳልፋለን። ፋይናሊ ጨርሼ ጀሞ መጣሁ። የለረወኛል። እስኪ ምግብ ቤት ገብተን ምግብ እንበላለን። ብቻ እስኪ ስለምጾም የላችሁ ብዙ መብላቶች ላይ ምግብ የለም። ብቻ እዚህ ጋር አሁን ቬጅቴብል ሳንዱች አግኝቼ እሱን ላዝም ነው። ቤት አይደስ ጁስ ቤት ነው። ቤት ነው ብቻ እስኪ ይላል ይለካኝ ቱ ዮነስት አርካሚ ቀን እንደዚህ አይነት አርካሚ ቀን ማለት ነው ይላችሁ the only thing የሆነ ያሳለፋችሁትን ነገር የሚያስረሳችሁ ነገር ምግብ ማለት ነው። ደወለዲ ምግብ ጀርመን ታውቃላችሁ። የሴቶች ስንት ብቻ ነው ያለው። አይዟችሁ ወንዶቹ ሲጋው ነው። ኤኒዌይስ ምግባችንን እንበላለን። ይሄ ሽባ ነው። ሽባ በጣም ሽባ ነው እውነት ለመናገር ሰው እንበላለን። የኤፒን ብሎግ እያየን ማለት ነው። እዚህ ጋር ይገላችኋል። አንተ ባሪያው ምን አይሏል ማለት ነው ጀረድና ከዛ በኋላ ነው ፊኒሽ ነው ገደለኝ ብቻ። ኤኒዌይስ ዋችን የጠጣን ነው። ምግባችን መጣለች እንደነገርኳችሁ ያጥቁት ሳንስ ነው። አሁን ቺል እያደረግን እንመሰጥበታለን ማለት ነው። ያ ብቻ የቪዲዮ እግዚአብሔር በጣም ነው የሚያስቀው። ምግባችን ትጫ አረግናት በ10 ደቂቃ ነው ቪዲዮ እያየን እዛው ገዳደል ነው። ኤኒዌይስ ቤስት ፊሊንግ ማለት ነው። እንዲደክሟችሁ ዝጋችሁ ምግብ እስክታቁ መብላት በቃ የትም የለም ወደ የትም ከፍለን ሂሳብ 400 ብር ምናምን ይመጣልን ከነቀዝቃዛችን ማለት ነው። እሱ አሁን ወደ ቤታችን ወደ ቤት ማለት ነው። እየሮጡ ትንሽ ወክ ማድረግ ደስ ይለኛል አክቹሊ እና ቅድም የነገርኳችሁ ነው። በቃ ደስ የሚል ፊሊንግ ምንድነው ሽባውናችሁ ምናምን ምግብ ዘጭ ብሎ የትም ከዛ ነው ሀይቤት ደግሞ ዋችን ትጠጣላችሁ። ቅድም ፒፕሲ ስለጠጣው ደንዝጄ ነበር። አንተ ግን አሁን ይሻላል። አሁን ፒስ ነው ዘይነት ሙሰራስ ወገዝ በይዬ ማለት ነው። ሌላ አናዘር ቤት ነው እግዚአብሔር ነው ማለት ሶን እኔ ሀና ነው የሚለው ከዚህ ታክሲ ይዛለሁ። እንግዲህ ዛሬ ቪዲዮ ይመስላል። ወጥቶ ተመሳሳይ ተስፋ አደርጋለሁ። ወገዳሽ ነገር ካገኘው ቀርሰላችኋለሁ። ይመቻችሁ። ፒስ ፋይናሊ ሰፈር ደረሱ። እንግዲህ ቅድም 2 ሰዓት ከ20 ነው ስላችሁ ሰምታችሁኛል። 8 ሰዓት ማለት ነው። ሰው ቤት የምገባበት ሰዓት ነው ማለት
20 ጉዳይ ላስወጣት ያላሰባችሁትን ውሎ ስትሉ ይመስላል። እንግዲህ እፎይታ ተመችቷችኋል ተስፋ አደርጋለሁ። ባይመቻችሁ ተመችቷችኋል። ይሄን ይመስላል ቪዲዮ እንደሻችሁ ሰው